በጌታ በኢየሱስ ክርስቶስ ስም ዛሬ መልእክት ይዤላችሁ መጥቻለሁ። ሮሜ 10 ቁጥር 9 ላይ እንዲህ የሚል የእግዚአብሔር ቃል እናገኛለን። ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ ይላል። ቀጥሎ ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናል ይላል። ስለዚህ የሰው ልጅን ለማዳን በመስቀል ላይ ሁሉን የጨረሰው የናዝሬቱ ኢየሱስ ክርስቶስ ጌታ እንደሆነ በልብሽ በማመን የዘላለም ሕይወት እንዲበዛልሽ አበረታታለሁ። የእግዚአብሔር ቃል ሕያው ነው። ይህንን የምትሰሙ ሁሉ ልባችሁ ለዚህ ቃል ክፈቱ። ልባችሁን እልህኛ አታድርጉ። ኢየሱስን ተቀበሉ፣ ረፍት ይሆንላችኋል። ኢየሱስን መቀበል ማለት ምን ማለት ነው ለምትሉ ደግሞ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንዲህ ይላል፣ ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ስለሚል። ስለዚህ ኢየሱስን መቀበል የሚባል ጉዳይ እንዳለ ከዚህ ክፍል ትመለከታላችሁ። ኢየሱስ ይወዳችኋል። ኢየሱስ ጌታ ነው። ሻሎም